14ኛው ደቂቃ ላይ ሲቲዎች እዚች ጋር የካይሴዶን ፓስ ኢንተርሴፕት አድርገው ያስጥሉታል። በተመሳሳይ መልኩ ጄሬሚ ዶኩ ባስቆጠረባት ሲኩዌንስ ካይሴዶን ጫን ብሎትና እዚች ጋር እንደምታዩት ፓሲንግ ላይኑን ዘግቶበት ኳሷን ይነጥቁታል። ሞይሰስ ፖዚሽን ሉዝ ያደረገበት መንገድ በሁለቱም ሲናሪዎች ስላይት ዲፈረንስ ቢኖራቸውም ሁለቱም አጋጣሚዎች የሚያመሳስላቸው አንድም ሶስትም ነገር አለ። ታዲያ የሲቲን 4-2-4 ፕሬሲንግ ሲስተም ለመረዳት ይህ ጨዋታ ጥሩ አጋጣሚ ሆኖ አግኝቼዋለሁ። እናንተም የእግር ኳስ አድማሳችሁን ለማስፋት ኮፒ ሊንክ እና ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉ። ባለሜዶቹ ኳስ መስረቶ ሲወጡ የሚታይ እቅድ ነበራቸው። በእውነቱ ከሌላው ቲም የተለየ መልኩ ሲቲ ላይ የቁጥር ብልጫ ለመውሰድ አልጣሩም። ከዚህ ይልቅ ሁለቱ ሴንተር ባኮቻቸውን ለጥጦ እንዲጫወቱ በማድረግ የሲቲን ከሰሞኑ መነጋገር የሆነውን ፎርማን ፍሮንት ላይን ወደ ጎን መለጠጥ ነበር እቅዳቸው። በዚህ ፕሬሲንግ መስመሩ ላይ ባሉ ተጫዋቾች ክፍተት መፈጠር ሲጀምር ፒቨቶቻቸውን ሳንቶስ በተለይ ካይሴዶን በፓስን ከኳስ ጋር መገናኘት ነበረ ተቀዳሚ ዓላማቸው። ካልሆነ ደግሞ የሲቲን ፕሬስ ወደፊት በመጋበዝ በሎንግ ቦሎች ማጥቃት ነው። ይህ ሲስተም ማለት ሎንግ ቦሉ ቶታል ፌለር ነበር። ሳንቼዝ ወደ ሲቲ ሜዳ ክልል ሲልካቸው ከነበሩት 17 ኳሶች አንዱ ብቻ ነበር ኢላማውን የመታው። ሌላው በሲቲ ተከላካዮች መግኗል። መግቢያው ላይ እንዳልኳችሁ ግን ነገሩን ለቼልሲ ያወሳሰባባቸው የመጀመሪያው አፕሮች ነበር። ማለትም እነ ካይሴዶን አክሰስ ለማድረግ መጣር ነገሩ በሲቲ አቅጣጫ እየሄደ ያለ ይመስላል። ኢኳዶራዊው ኢንተርናሽናል ለቼልሲ ባክላይን ፓሲንግ ኦፕሽን፣ ለሲቲ ደግሞ ፕሬሲንግ ትሪገር ሆኖ ነው። ታዲያ በመጀመሪያው አጋጣሚ ቼልሲዎች መስርቶ ለመውጣት ሲሞክሩ እናያለን። ካይሴዶ ክፍት መሆኑ ደግሞ ጥሩ ፕሮግሬሽን አጋጣሚ ያለ ይመስላል። ነገር ግን ሲኩዌንሷን ሰፋ አድርጋችሁ ብትመለከቱ ፕሬሲንግ ትራፕ መሆኑን በደንብ እንረዳለን። ራያን ቸርኪ ሩጫውን ከርቭ አድርጎ ከቀኝ ወደ ግራ ሲሮጥ ይሄኛውን ሴንተር ባክ ሻዶ ከበር ያደረጉ። እንደምታዩት ሁለቱ ሚድፊልደሮች ራሳቸውን ፖዚሽን ያደረጉት ወደ ካይሴዶ አቅጣጫ። እዚች ጋር ያለችው ስፔስን ብትሆን ኳሷ ወደ እሱ እንድትሄድ ተደርጋ እንደተከፈተች በደንብ ያስታውቃል። ገና ኳሷ እንደተለቀቀች ካይሴዶን፣ በርናንዶ፣ ዶኩ፣ ሃላንድ ሳይቀር ፕሬስ ሊያደርጉት ይሰናዳሉ። ራሽ ዶነ ፓስ ይለቃል፣ ሲቲዎች ኢንተርሴፕትም ያደርጉታል። የግቡ አጋጣሚ ላይ ግን ቼልሲዎች ጎል ስለሚያስፈልጋቸው ነገሩን በፍጥነት ያስጀምሩታል። አሁንም ኳሷ አድራሻዋ ካይሴዶ ነው። በመሆኑም እሱ ጋር ገና ሳትደርስ በላቀ ኃይል 3 ተጫዋቾች ሃላንድ ወጥቶ ቸርኪ ያስጨንቁታል። እንዲህ በመታፈኑ ለፔሮ የታሰበችው ኳስ ሲቲ ጋር ትሄዳለች። ከዚህኛውም ከቅድሙ ጋር በተመሳሳይ መልኩ አርቲፊሻል ትራንዚሽን አንስጀምሮ ሲቲዎች ሰማዮቹን ይቀጣቸዋል። ታዲያ በዚህ ቪዲዮ የሲቲ ፕሬሲንግ የኢንቴንሲቲ ጉዳይ ብቻ እንዳልሆነ በደንብ ተረድታችኋል ብዬ አስባለሁ። ታዲያ የቼልሲ እንዲሁም የሲቲ ቤተሰቦች ለቡድናችሁ እንቅስቃሴ ከ10 ስንት ሰጣችኋችሁ? ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።